እሺ አመሰግናለሁኝ። የኔ ጥያቄ ምንድነው ዶክተር ገንዘብ መኖር ወይም ደግሞ ሀብት ማካበት ብቻውን በቂ ያደርጋል ወይ? ሳቲስፋይድ እንሆናለን ወይ? እሱ ብቻ ስላለን ገንዘብ ብቻ ስላለን ሁሉ ነገር ተሟላለን ማለት እንችላለን የሚለውን እንድትመልስልኝ ነው። ካንተ ከላይፍ ኤክስፒሪየንስ ከስራ ከተለያየ አንግል አይተህ ይህን ጥያቄ እንድትመልስልኝ ነው የመጀመሪያ ጥያቄ። በእርግጥ ገንዘብ ደስታን እንደማይሰጥ ግልጽ ነው። ያላችሁ የገንዘብ መጠንም ስኬታማነታችሁን አይገልጽም። ምክንያቱም ራሳቸውን የሚያጠፉ ብዙ ባለሀብቶች አሉ። ካሰቡበት ሳይደርሱ የቀሩ ባለጸጎችም እንደዛው። ከሁሉም በላይ ግን አስፈላጊው ነገር አንደኛ ፈሪሃ እግዚአብሔር ይኑራችሁ። ያኔ ነው ስኬታማነታችሁ የሚጀምረው። እግዚአብሔርን የምትፈልግ ነፍስ ናት ስኬታማ የምትሆነው። እዛ ጋር ነው የሚጀምረው። ዓለም ላይ ያለ ገንዘብ በሙሉ ሊኖራችሁ ይችላል፣ ግን ክርስቶስን ካላወቃችሁ መጥፊያችሁ ይሆናል። የትም ሊያደርሳችሁ አይችልም። ነገር ግን ይህን ሐሳብ ላካፍላችሁ። ገንዘብ መጠቀሚያ መሳሪያ ነው። ገንዘብ በራሱ ምንም ማድረግ አይችልም። በገንዘቡ ምን ታደርጉበታላችሁ የሚለው ይወስናል። ገንዘብ እግዚአብሔር የሰጠንን ዓላማ የምናሟላበት መገልገያ መሳሪያ ነው። ብዙዎቻችን ገንዘብን እናሳድዳለን። ለገንዘብ ብለን የፍቅር ግንኙነታችንን እንተዋለን። ለገንዘብ ብለን ከቤተ ክርስቲያን እንቀራለን። የሚገርመው ብዙ ክርስቲያኖች ስራ ስጠኝ ብለው ይጸልያሉ። ነገር ግን ስራውን ሲያገኙ እንደ ቀድሞ በአገልግሎታቸው ላይ አናገኛቸውም። ምክንያቱም ስራው አእምሯቸውን ይይዛቸዋል። ማለት ልባቸው በስራው ተጠምዷል ማለት ነው። በምሳሌ ምዕራፍ 23 ቁጥር 19 ላይ ልጄ ሆይ ስማ፣ ጠቢብም ሁን፣ ልብህም በቀናው መንገድ ምራ ይላል። አንዴ ለእግዚአብሔር ልባችሁን ከሰጣችሁ ገንዘብ ልባችሁን አይገዛውም። ግን ልባችሁን ለእግዚአብሔር ካልሰጣችሁ የገንዘብ ባሮች ትሆናላችሁ፣ ያጠፋችሁማል። ለዚህ ነው ኢየሱስ ለሁለት ጌቶች መገዛት የሚቻለው ማንም የለም ያለው። አንዱን ይጠላል፣ ሁለተኛውን ይወዳል። ለሰይጣንም አላለም፣ ለገንዘብ ይገዛል ነው ያለው። ከእግዚአብሔር ጋር ያወዳደረው ገንዘብን ነው፣ ሰይጣንን አላወዳደረም። በመጀመሪያ ጽድቅና መንግስቱን ፈልጉ፣ ልባችሁን ለእግዚአብሔር አስገዙ፣ እግዚአብሔር መሪያችሁ ይሁን። የዛኔ ገንዘብ የእግዚአብሔርን ዓላማ የምታሳክቡበት መሳሪያ ይሆናል። ምክንያቱም ገንዘብ ባሪያችሁና መጠቀሚያችሁ ነው።